በስመ አብ ብዬ እስቲ ግጥም ልጥቀም። ይቺ ትንሽ ግጥም ከአድማስ ባትደርስም ዛሬ ቀኑ ደርሶ ከእስራት ተፈተን እየዘመርን ነው ሰላም ተመስገን። የደብሩ ልማትም ከአድማስ አድማስ በራ በመልአከ ገነት ተባርኮ ሲሰራ ምን ያለውን አባት አተነው ይሆናል ከዮሴፍ ጋር ሆኖ ዮሴፍ ምን ሆኗል? በዚህ ጥቂት ቀናት ስንቱ ሕልም ተፈታ፣ ከአድማስ የጸናው ልባችን ተፈታ። እና አድማስ ነው ሰለኝ ከሁሉም ሊበል የሚያሰኘው ከሁሉም ሊበል የሚያሰኘው የሕልማችን ፈቺ አድማስ መሆኑ ነው። ልባችን የጸናው ወንድሞች ብያችሁ ነበረ ለሕልም አድማስ። ስለዚህ በአድማስ ተፈታ ማለት ነው። የሕልማችን ፈቺ አድማስ መሆኑ ነው። አድማስን መወቅልሽ በአድማስ ሲፈታ ከወዴት ይገኛል ከዚህ በላይ ደስታ? ዮሴፍ ነው ያልኩትን መቼ እንዲሁ ነው። የሰባ ዓመት ችግር በወር ፈቶልን ነው። የሰባ ዓመት ችግር በወር ፈቶልን ነው። የኋላውን ችግር ፈቶ አልተቀመጠም። ችግር እንዳይገጥመን ነገም ወደፊትም በህንፃ ላይ ህንፃ ሲሰራ ይሆናል። ነገር መጎልጎኛ ጊዜ አሳጥቶናል። የዚህ ሰው ተግባር መች ተጽፎ ያልቃል? የከበረ ህንፃ ነገ ይመሰክራል። አንዴ በልማቱ አንዴ በእውቀቱ ጠዋት ማታ ቀጥቅጠው አደረጉን ብርቱ ድካማቸው መስቀል በከንቱ ስጋችን ነፍሳችን ቆሟል ለልማቱ።